አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ውዳቱ ቻናል ተከታዮቼ እንዴት ናችሁ? ደህና ናችሁልኝ ወይ? እንግዲህ አንድ እህቴ በኮመንት እንዳስቀመጥሽልኝ አሱዬ ቤትሽን አሳይ ብላችሁኛል በተደጋጋሚ ማለት ነው። እና እንግዲህ እኔም ያው ላሳይሽ መጥቻለሁ፣ ወይ ደግሞ ላሳያችሁ መጥቻለሁ ማለት ነው። እና እንግዲህ ዶች ያብራችሁኝ ነው ተከታተሉ፣ እናየዋለን እናየዋለን። የምታውቁትም አላችሁ የማታውቁትም አላችሁ፣ ግን ብታዩት ደስ ይላል። ትምህርት የምትወስዱበት ነው ከኔ ብዬ አስባለሁ። ሰላም ሰላም ቲክታክ ይህን ይመስላል ማለት ነው። በነገራችን ላይ ብዙ ጊዜ ይህን ነገር አንዴ እንደዚህ ቀርጬበታለሁ። ሰው እንዲሁ ጥያቄ ስለምታቀርቡልኝ ነው ማለት ነው። እና እኔም ደግሞ ደስ የሚለኝ ሁሌም ባወራ የማልሰለቸው ነገር ነው። ምክንያቱም ብዙ ጊዜ ለብዙዎቻችን ትምህርትም ይሆናል ትምህርት ይሆናል። የሰው ልጅ ከለፋ በለፋበት መንገድ ሳንቲሙን ከተጠቀመበት ለራሱ ነው የሚያርፍበት። አልሐምዱሊላህ እኔ ሀገሬ ገብቻለሁ፣ አርፌበታለሁ፣ አወልጄበታለሁ፣ አራስ ነኝ ማለት ነው። እና እንግዲህ ውዶችዬ እና አንድ እህቴ አንዴ እንደዚህ ቪዲዮ ቤት ውስጥ በሰራሁበት ጊዜ አሱዬ ቤትሽን አሳይኝ እስኪ ግድግዳውም የተለየ ነው ብለሽኛል። ግድግዳ ብዙ ጊዜ ፕላስቲክ ነው የሚመስላችሁ፣ ግን ይሄ ቀለም ነው ማለት ነው። እና እንግዲህ ውዶችዬ እንደምታዩት ነው እዚህ አካባቢ ቤቱ። ይሄ እንግዲህ የ5 ዓመት ውጤት ነው ማለት ነው። እና የሰው ልጅ ከሰራ ከለፋ ይሰራል ያርፍበታል ማለት ነው። እና እኔም ሁሌም ባሳያችሁ ማልሰለቸው ነው ማለት ነው። ምክንያቱም ለሁሉም ትምህርት ስለሚሰጥ በተለይ ስራ ላይ ላላችሁ ልጆች በጣም ትምህርት ይሰጣል ማለት ነው። እና እንግዲህ ዛሬ ሁሉንም ነው ማሳያችሁ ማለት ነው። እንደምታዩት እንግዲህ በጣም ነው የሚያምረው እና አሳይን አሱዬ ብላችሁኛል እና እኔም ደስ ይለኛል። ሁሌም ባሳያችሁ አልጠግበውም። ምክንያቱም የሰው ልጅ ልፍት ብሎ ሰርቶ የድካሙን ፍሬ ሲያገኝበት በጣም ነው ደስ የሚለው ማለት ነው። እና እንግዲህ ውዶችዬ ምን ልላችሁ ፈልጌ ነው ማለት ነው። እና እንደዚህ አይነት ቤት ሰርታችሁ እርፍ ለማለት መስራት፣ ሳንቲማችሁ ማስቀመጥ አለባችሁ። ሲቀጥል ደግሞ በጣም እና ውዶችዬ ምን ልላችሁ ነው፣ ብዙዎቻችሁ አሱዬ ስንት ፈጀ፣ አሱዬ ስንት ጊዜ ብትቆይ ነው እንደዚህ ያሰራሽው እንደዚህ ያለቀልሽ? እኔ ብዙ ቆይቼም አይደለም የምልህ በአግባቡ ከተጠቀምንና ብዙ ጊዜ ማዳም ቅመሞች ነን እና የማዳም ቅመሞች ስንሆን ነው እንደዚህ ጎበዝ የምንሆነው። የማዳም ቅመሞች በዚህ አጋጣሚ ማለት ነው እኔ አንዷ እህታችሁ ነኝ እና ትምህርትም እንዲሆን ነው ያለኝን እውቀት እያካፈልኳቸው ነው ማለት ነው። ጎበዝ ሆነን ከጠነከርን ብልጭልጭ ነገር ካላማረን እንደዚህ በአጭር ጊዜ ገብተን ሰርተን አርፈን እንወልዳለን እናርፋለን ማለት ነው። እና ውዶችዬ ይሄን ግዙ እያሉ ብዙ ጊዜ እንደውም ዩቱበሮች ራሱ በጣም በብዙ በኮተት በምን እቃ ምንም ብዙ እንትን እኔ አልደግፈውም። አሁን እንደውም ረመዳን እየመጣ ነው እና እቃ ምናምን ላይ በጣም ትኩረት እቃ ማለት የቤት እቃ ምናምን ኦኬ ግዙ፣ መግዛቱ መጥፎ ሆኖ ሳይሆን መታችሁ ራሳችሁ መርጣችሁ ቤታችሁን አስተካክላችሁ ከቤታችሁ ጋር ልክ የሚሆነውን ነገር ራሳችሁ ቢሆን ነው የሚያምረው። እኔ ብዙ ጊዜ የምቃወመው ማለት ነው። እና ራሳችሁ መታችሁ በቤታችሁ ልክ ማስተካከል ነው ያለባችሁ። በእንደዛ ነገር ብራችሁን መበዝበዝ የለበትም ማለት ነው። ራሳችሁ ቤታችሁን በምትፈልጉ ቤቱ ከቆመ ሌላውን ነገር አሪፍ አድርጋችሁ ፊኒሽንጉ ካለቀ በኋላ መታችሁ ሀገራችሁ ላይ ገንዘባችሁን ከያዛችሁ ሁሉም ነገር አለ። ከዛ እቃም ተሸከሙ ነው እቃ ይዛችሁ መምጣት የለባችሁም። በጣም አለ ኢትዮጵያ እቃዎች አሉ። እና እንግዲህ ውዶችዬ እና ብዙዎች እህቶች አሱዬ ቤትሽን ትሉኛላችሁ ቪዲዮ ስለምሰራ አንዴ ሰብሰብ አድርጌ ነው ሀሳቡን ይዤ መምጣት የፈለኩት ማለት ነው። እና አሱዬ ቤትሽን አሳየን። በተለይ ደግሞ ግድግዳው ለየት ስለሚልባችሁ ይመስለኛል። እና አሱዬ ቤትሽን አሳየን። ስንት ዓመት ነው? እኔ ከመጣሁ ኦልሞስት 2 ዓመቴ ነው አሁን እና 2 ዓመት ሞልቶኛል። አልሐምዱሊላህ ወልጃለሁ። በጣም ደስተኛ ነኝ። አርፌበታለሁ ማለት ነው። በቃ ያው የሰው ልጅ ከሰራ ይሄን ነው የሚመኘው እና በጣም እና እንደዛም ያንንም ይሄ የኔን ትምህርትም ወይ ደግሞ የኔን እንትን የምትጋሩ ሁሌም ስሪልን ስንት ጊዜ ቆይተሽ ነው እንዳምናም በስደት 1-5 ዓመት ቢሆን ነው እያቆራረጥኩ ነው የሄድኩት እና ብቻ ግን ከተጠነከረ ጎበዝ ከሆነ
የማይደረግ ነገር የለም፣ ሁሉም ይሆናል ማለት ነው። እና ስንት ፈጀብሽ ምናምን ብላችሁኛል። እሱን የፈጀብኝም በሌላ ቪዲዮ እመጣላችኋለሁ ማለት ነው። እና እንግዲህ ወዶች አሁን እንግዲህ ሳሎን ቤት ይህችን ንጥር ምጥን ያለችዋን ካስጎበኟችሁ ዘንዳ ጥላላችሁ ወደ እቃ ቤት ወደ እነ ኮተቴ ቤት እንገባለን። እንግዲህ አራስም አይደለን እዚህ ጋር ምንድን ነው እንዳትሉ ዳይፐር ማለት ነው የመጣልኝ ስጦታ ነው። በዚህ አጋጣሚ በጣም ነው የማመሰግነው ለዘየሩኝ ለጠየቁኝ ማለት ነው። ቪዲዮ ይድረሳቸው፣ አመሰግናለሁ። ሁሉንም አክብሮ ለመጣ ተጨንቆ እንኳን ሰላም ተገላገልሽ ብሎ ላልመጣውም በውስጡም ላሰበኝም ለሁሎችም አመሰግናለሁ። መልካም ምኞታችሁን ለገለጻችሁልኝ። ይሄ እቃ ቤቴ ናት ማለት ነው። በጣም ነው የምታምረው፣ በጣም ነው የምወዳት። በነገራችን ላይ ለመኝታ ቤት ያስቤ የተሰራች ናት፣ ግን መኝታ ቤቴን ቀይሬ ወደ እቃ ቤት አድርጌያታለሁ ማለት ነው። እና እንግዲህ አሁን ደግሞ መኝታ ቤቴን ላሳያችሁ። እና እንግዲህ ውዶችዬ መኝታ ቤቴ እንግዲህ ይችን ትመስላለች ማለት ነው። ጥምጥን ያለች ናት። በጣም ነው የምታምረው፣ በጣም ነው የምወዳት። ለእቃ ቤት ያሰብኳት ይቺ ነበረች፣ ግን ደግሞ ወደ መኝታ ቤት ቀይሬያታለሁ ማለት ነው። እቃ ቤቴን ሰፋ ስለሚል ያኛው መኝታ ቤት ተብሎ የታሰበው ሰፋ ስለሚል ይችን ደግሞ አልጋና ኮስሞ ነው የያዘችው። ለእኔ በጣም በቂ ነች ማለት ነው ውዶችዬ። እንግዲህ ይሄን ይመስላል እንደምታዩት። በጣም ነው የምወደው። ጥሩ አሰራር ነው የተሰራልኝ በአጭር ጊዜ ማለት ነው። እና በቃ እሱዬ ቤትሽን ስለምትሉኝ ይሄው ከጓዳ እስከ ማጀት እስከ ምናምን አሳያችሁ ማለት ነው። ከጉድ እስከ ጉድጓድ ነው የሚባለው። እና ሁሉም ይህችን ትመስላለች ማለት ነው። እና ተደጋጋሚ ጥያቄ ስለሚቀርብልኝ ነው ማለት ነው። ቤት ውስጥ ቁጭ ብዬ ቪዲዮ ሰራለሁ። ብዙ ጊዜ ነው ያልወጣም። ያው የነ ቤቢ እናት ነኝ አልወጣም። እና እንግዲህ ውድ የአሱቱ ተከታዮቼ እንግዲህ በተደጋጋሚ ለመጣልኝ ጥያቄ ነው ማለት ነው ይሄን ቪዲዮ እንድሰራ ያደረገኝ ማለት ነው። ብዙ ጊዜ ስለምጠየቅበት ነው። እና እንግዲህ ውድ እህቴ በዚሁ አጋጣሚ አይተሽዋል፣ ሙሉን ሰርቼልሻለሁ ብዬ አስባለሁ። የቀረ ነገር ካለም እንደዚሁ በኮመንት አስቀምጡልኝ ማለት ነው። እንግዲህ በመዝጊያ የምላችሁ ነገር ማለት ነው። እና እንግዲህ ያው ይሄን ይመስላል ማለት ነው። እስካሁን ለቀረበልኝ ጥያቄ በመዝጊያ የምመልስላችሁ ይሄን ይመስላል ማለት ነው ውዶችዬ። እና እንግዲህ እቺ መዝጊያ ነች። ሌላም የምትጠይቁት ነገር ካለ ስለ ሀገር መግባት የምታስቡ ካላችሁ እንዴት ነው ወዴት ነው ምናምን በኮመንት አስቀምጡልኝ ማለት ነው። ማውቀውን እመልስላችኋለሁ፣ ማየውን እመልስላችኋለሁ ማለት ነው። እውነተኛ ነገር እመልስላችኋለሁ ማለት ነው ወዶችዬ። እና የምችለውን መውጣት አልችልም። ያለውን ነገር እናንተ ብቻ በኮመንት አስቀምጡልን። በዛም በዚህም ብለን ለመመለስ ጥያቄያችሁን እሞክራለሁ ማለት ነው ወዶችዬ። ሌላው ቢቀር የሆነ ነገር ራሱ የሆነ ማወቅ የምትፈልጉትን ነገር እዚህ ያለና እዛ ያለ አንድ አይደለም። ያለውን ነገር ራሱ የሆነ ጥያቄ ተጠይቆ እንዲህ ነው ማለትም ትልቅ ነገር ነው ብዬ አስባለሁ። እዛ ሆኖ ርቁ። ለምን ሰው የሆነ አሁን ያለው ነገር እና ሰው ከሆነ ዓመት በፊት ከሀገር ወጥቶ የሳምንት ነገር እንኳን ልዩነት አለው አይደለም የሆነ ዓመታት ያህል እና እነዛ ነገሮችም ስላሉ ሰው ሀገር ውስጥ ገብቶ ያየውን ጥሩውንም መጥፎውንም አይቶ ሲነግራችሁ ደስ ይላል ማለት ነው። እና የሆነ ሰው ጠይቁ ጥያቄው ራሱ ሲመለስለት ደስ የሚል ነገር አለው ብዬ አስባለሁ። እንግዲህ ውዶችዬ ይሄን ይመስላል ማለት ነው። አሱ ነኝ ከአራስ ቤት። ይሄን ይመስላል። እወዳችኋለሁ። ኑሩልኝ። ተከታዮቹ ኮመንት አስተያየት ጻፉልኝ። እወዳችኋለሁ። ባይ ባይ